አንድ ጓደኛ ነበረኝ ለረጅም ጊዜ ተቀጥሮ እየሰራ ያጠራቀመውን ብር በሙሉ ተጠቅሞ አንድ ቢዝነስ ይከፍታል። ያ ቢዝነስ 8 ወር ቆየና ወዲያው ከሰረ። ጓደኛዬ ይሄ ቢዝነስ ሲከስር በምን ምክንያት እንደሆነ ራሱ አላወቀም ነበር። ኢትዮጵያ ውስጥ ያሉ 90% የሚሆኑ ስታርታፖች በተከፈቱ በትንሽ ጊዜ ውስጥ ይከስራሉ። እኔ ያስተዋልኩትን ብዙ ስታርታፖች ፌል የሚያደርጉበትን 5 ነገሮች እነግራችኋለሁ። ስድስተኛው ደግሞ ማንም አይነግራችሁ ቦነስ ቲፕ ነው። አንደኛው ነገር ቢሮ መከራየት ነው። ሰዎች ገና ገቢ ማግኘት ሳይጀምሩ በፊት ቢሮ ተከራይተው እቃዎቻቸውን አሟልተው ንግድ ፍቃድ አውጥተው ሎጓቸውን ለጥፈው መስራት ይጀምራሉ። ብዙ ሰው ያልተረዳው ነገር ግን ቢዝነስ ማለት ከስተመር ማለት ነው። ቢዝነሳችሁ ቢሮአችሁ አይደለም። ቢዝነሳችሁ ከስተመራችሁ ነው። ደንበኛ ከሌለ ቢሮ ዋጋ የለውም። ቢሮ ወጪ ብቻ ነው የሚሆንባችሁ። ደሞዝ እየከፈላችሁ ኪራይ እየከፈላችሁ ለስንት ጊዜ ትቆያላችሁ? ስለዚህ የመጀመሪያው ህግ ገቢ ከሌላችሁ ወጪ መኖር የለበትም። ከቤታችሁ መጀመር ትችላላችሁ፣ ከስልካችሁ መጀመር ትችላላችሁ። ጊዜያዊ ኢንተርኔት ነው፣ ከሱ ላይ መጀመር ትችላላችሁ። ግን የመጀመሪያ ክላይንት እስክታገኙ ድረስ ቢሮ መከራየት የለባችሁ። ሁለተኛ ደግሞ ደንበኞቻችሁ ማን ናቸው? ይሄን ቪዲዮ የምታዩት ሰው ቢዝነስማን ከሆናችሁ ወይም ስራ ካላችሁ ደንበኞቻችሁ ማን ናቸው? መልሳችሁ ሁሉም ሰው የደንበኛ ነው ከሆነ ተሳስታችኋል። ማንም የናንተ ደንበኛ አይደለም። ብዙ ሰዎች ኢትዮጵያ ውስጥ ቢዝነስ ሲጀምሩ ለሁሉም ሰው እንዲሆን አድርገው ነው የሚያስቡት፣ ለሽማግሌውም፣ ለወጣቱም፣ ለትንሹም፣ ለትልቁም። ይሄ ግን ትክክል አይደለም። እናንተ ማርኬቲንግ ስትሰሩ ለሆነ ሰው ነው አተኩራችሁ መስራት ያለባችሁ። የሆነ ታርጌት ከስተመር ያስፈልጋችኋል። ያንን ካላገኛችሁ ማንም ከስተመራችሁ ሊሆን አይችልም። ሆርሞዚ አንድ የሚለው ነገር አለ፣ ኒሽ ዳውን አንቲል ኢት ሀርትስ። ይሄ ማለት ምንድነው? ኒሻችሁን እያጠበባችሁ በመጣችሁ ቁጥር እናንተ ከስተመር እያጣችሁ ይመስላችኋል። ሊመራችሁ ሊደብራችሁ ይችላል። ግን ፕሮዳክታችሁን ወይም ሰርቪሳችሁን አሪፍ ለማድረግ ለማሻሻል በጣም ቀላል ነው። አት ዘ ሴም ታይም ደግሞ ያንን ፕሮዳክት ወይም ሰርቪስ ማርኬት ለማድረግ በጣም ቀላል ነው። ለምሳሌ ሁለት ጋራዦችን ላስተያየላችሁ። አንደኛው ጋራዥ ሁሉንም መኪና ጠግናለሁ ብሎ ወደ ማርኬት ወጣ። ሁለተኛው ደግሞ አንድ መኪና መርጦ እዛ ላይ ስፔሻላይዝ አድርጎ ኒሽ ዳውን አድርጎ ማለት ነው ሆርሞዚ እንዳለው በደንብ እየሰራ ነው። የትኛው ይመስላችኋል ትልቅ ደረጃ የሚደርሰው? ኒሽ ዳውን አድርጎ አንድ መኪና መርጦ የሚሰራው ጋራዥ ትልቅ ደረጃ የመድረስ ቻንስ አለው። ለምሳሌ የዚህ ፐርፌክት ኤግዛምፕል የሚሆነው ብርሃኑ አላደም ነው። የሱዙኪ መኪኖች ላይ በጣም ሰርቶባቸዋል። ስለዚህ ብርሃኑ አላደምን ከማን ጋር አሶሺየት የምናደርገው? ከሱዙኪ ጋር ነው። ይሄ ማለት ብርሃኑ አላደም ከሁሉም መኪኖች ጋር ራሱን አሶሺየት ከማድረግና ሁሉም መኪና ሰራሉ ብሎ ከመቀበል ይልቅ ኒሽ ዳውን አድርጎ ትንሽ መኪኖች ላይ መርጦ ትንሽ ከስተመሮች ላይ እየሰራ ነው ማለት ነው። ስለዚህ ቢዝነሳችሁ ለማን እየሸጠ እንደሆነ ማያ ከሆነ ቀስ በቀስ ወደ መክሰሩ ነው የሚሄድ። ሶስተኛ ደግሞ መታገስ አለመቻል ነው። ብዙ ቢዝነሶች ሰክሰስፉል ከመሆናቸው ከ2 ወይም ከ3 ወር በፊት በጣም ይሞታሉ። በዚህ ጊዜ ላይ ከስተመር ልታጡ ትችላላችሁ። ኦፕሬሽናል ኮስቶች ሊበዙባችሁ ይችላል። ግን ይህን ጊዜ ተቋቁማችሁ ካላለፋችሁ ወደ ሰክሰስ ልታመሯችሁ። ቅድም የነገርኳችሁ የጓደኛ የቢዝነስ ለምሳሌ ከ3 ወር በኋላ እርግጠኛ ነኝ በእኔ አስተሳሰብ ማለት ነው ትልቅ ደረጃ ይደርስ ነበር። አራተኛ ደግሞ ሁሉንም ነገር እኔ ያደርጋለሁ ብሎ ማሰብ ነው። ቢዝነስማን ስትሆኑ መጀመሪያ ላይ ብዙ ታስኮችን እናንተ ለማድረግ ትሞክራላችሁ። ይሄ ሱፐርማን ሲንድሮም ይባላል። በጣም ኖርማል ነገር ነው። ግን ቢዝነሳችሁ በዚህ መንገድ ሊያድግ አይችልም። ስራ ስትጀምሩ ኮስታችሁን ሚኒማይዝ ማድረግ በጣም ኢምፖርታንት ነገር ነው። ግን ሁሉንም ስራ ደግሞ እኔ እሰራለሁ ማለት ትክክል አይደለም። ለምሳሌ አካውንቲንጉን እናንተ ሰርታችሁ፣ ማርኬቲንጉን እናንተ ሰርታችሁ፣ ሴልሱን፣ ዴሊቨሪውን፣ ሶሻል ሚዲያውን እናንተ ከሰራችሁ ሁሉም ነገር አሪፍ የሆነ ማለት ነው። ቢዝነሳችሁን ሊያድግ አይችልም። ይሄ የሚሆንበት ምክንያት አንድ ሰው ሁሉም ነገር ላይ ጎበዝ ሊሆን አይችልም። ጄፍ ቤዞስ አማዞንን ሲመሰረት ብቻውን አልነበረም የነበረው። ስቲቭ ጆብስ አፕልን ሲመሰረት ትልቅ ቲም ነበረው። ቢዝነስ እንደ እግር ኳስ የቡድን ስፖርት ነው፣ እንደ ሩጫ ምናምን የግል ስፖርት አይደለም። ስራ እንደጀመርክ ቶሎ ብለህ ወደ ቲም መገንባት ካልሄድክ ወደ ጉልበት ያልቃል፣ ስራውን ተቋርጧል። አምስተኛው ለቢዝነሳችሁ በጣም ኢምፖርታንት የሆነውን ነገር ማርኬቲንግን ለማይሆን ሰው መስጠት። ቢዝነሶች ሶሻል ሚዲያ ላይ ለምንድን ነው ፍሬ የሚያፈሩት? አሁን ላይ ሶሻል ሚዲያ ማርኬተሮችን መቅጠር በጣም የተለመደ ነው። ግን ያ ማርኬተር ፖስት ብቻ ነው የሚያደርግላችሁ ወይስ ቪው ብቻ ነው የሚያየው ወይስ ፎሎወር ብቻ ነው የሚያየው ወይስ ለእናንተ ምን አይነት ሪፖርት ነው የሚልክላችሁ? ቪዲዮ ቀርጾ ኤዲት አድርጎ ካፕሽን ጽፎ መፖስት ብቻ አይደለም የማርኬተር ስራ። እያንዳንዱ ቪው እያንዳንዱ እናንተ የምታወጡት ብር ምን ያክል ሴልስ አመጣላችሁ የሚለውን መናገር አለበት። ብዙ ማርኬተሮች በወሩ መጨረሻ ላይ 10 ቪዲዮ፣ 20 ቪዲዮ፣ 30 ቪዲዮ ሰርቻለሁ ብለው ይነግሯቸዋል። ግን ሽያጫችሁ ጨምሯል? ገበያችሁ ጨምሯል? ብዙ ክላይንት አግኝታችኋል? ይሄ ነው ዋናው ጥያቄ። አሁን ማንም ለመናገር የማይደፍረው ነገር እነግራችኋለሁ። ዲጂታል ማርኬቲንግ የሚሰሩ ሰዎች በአንድ ቴምፕሌት ነው ለብዙ ካምፓኒዎች የሚሰሩት። ይሄ ማለት አንድ የካፕሽን ስታይል፣ የቪዲዮ ቀረጻ ስታይል፣ የቪዲዮ ኤዲቲንግ ስታይል፣ ሁሉንም አይነት ነገር በአንድ ቴምፕሌት አድርገው ለብዙ ቢዝነሶች ይጠቀማሉ። ይሄ ደግሞ ክሬቲቪቲ አይደለም፣ ኮፒ ፔስት ማድረግ ነው። ማርኬተሮቹ ትክክለኛውን የማርኬት ሴግመንት ሳያውቁ ሲቀሩ፣ ትክክለኛውን ኦዲየንስ ሳያውቁት ሲቀሩ፣ ትክክለኛውን አልጎሪዝም ሳያውቁ ሲቀሩና አንድ አይነት ፖስት ለሁሉም ሲጠቀሙ። ስለዚህ ለቢዝነሳችሁ ማርኬቲንግ የሚሰራው በዚህ መንገድ ከሆነ ሶሻል ሚዲያ ላይ ማደግ አትችሉም። እኔ ይሄን ነገር የምነግራችሁ እኔ ራሴ ማርኬተር ስለሆንኩኝ አንድ ክሬቲቭ ኤጀንሲ ኦን ስለማድረግ እና ይሄ ኢንዱስትሪ በምን እየሄደ እንደሆነ ስለማውቅ ነው። መፍትሄው ምንድን ነው?
ቀጣይ ቪዲዮ ላይ ትክክለኛ ዲጂታል ማርኬተር እንዴት እንደምትቀጥሩ፣ ምን መጠየቅ እንዳለባችሁ፣ ምን አይነት ሪዛልት መጠበቅ እንዳለባችሁ በዝርዝር አብራራላችኋለሁ። ቀጣይ ቪዲዮ እንዲደርሳችሁ ይህንን ቻናል ሰብስክራይብ አድርጋችሁ ጠብቁኝ። 6 ነገሮች ነግራችኋለሁ ማለት ነው። አንደኛ ቢሮ መክፈት ያለባችሁ ደንበኛ ስታገኙ ብቻ ነው። ሁለተኛ ደግሞ ደንበኛችሁ ማን እንደሆነ ኤግዛክትሊ ማወቅ አለባችሁ። ሶስተኛው ነገር ደግሞ መታገስ አለባችሁ። አራተኛው ደግሞ ሁሉን ነገር እናንተ ማድረግ የለባችሁ፣ ቲም ቢልድ ማድረግ አለባችሁ። አምስተኛው ደግሞ ትክክለኛ ማርኬተር ነው መቅጠር ያለባችሁ። ስድስተኛና ቦነስ ፖይንቱ ደግሞ ለሁሉም ቢዝነሶች እየተሰራበት ያለው የማርኬቲንግ ስትራቴጂ ለእናንተ ቢዝነስ መሰራት ያለበት